ሰላም እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁት ቤታችን ላይ በምናገኘው ውህድ አድርገን ፀጉራችንን እንዴት ፍሪዝ አድርገን እንጠቀማለን፣ እንዴት እንዋባለን የሚል ይዤን የመጣሁት። ዛሬ የተጠቀምኩት ግብአት ተልባ ነው። ተልባ በአቅራቢያችንና በቤታችን የሚገኝ ለጤናችን በጣም ተስማሚ የሆነ ሁላችንም የምናውቀው ነው። ስለዚህ ዛሬ ለፀጉራችን ሰርተን እንዴት አድርገን ፍሪዝ አድርገን እንጠቀማለን አብረን የምናየው ነው። እዚህ ጋር 3 የሾርባ ማንኪያ ተልባ ተጠቅሜያለሁ። ያው እንደ ፀጉራችሁ ብዛት መጠቀም ትችላላችሁ። እዚህ ጋር ተልባ በጣም ለኛ ፀጉር የሚጠቅም በውስጡ ኦሜጋ 3 የያዘ ለፀጉር እድገት የሚጠቅም ለፀጉር ብዛት የሚጠቅም ነው። እዚህ ጋር 3 ብርጭቆ ውሃ ነው የምጠቀመው። ያው እንደ ፀጉራችሁ ብዛት ሁሉንም መመጠን ትችላላችሁ። ከ10 እስከ 15 ደቂቃ እሳት ላይ እናቆየዋለን። በደንብ ጄሉን የምንፈልገውን ጄል ለማግኘት ማለት ነው። ስለዚህ ተልባ ብዙ ጥቅሞች አሉት። በጤናማ አንፃር እንደምናውቀው ለፀጉር ደግሞ በጣም ጠቃሚ ነው። ያው አሁን ደርሶልናል። በጣም ወፍራም ሆኖ ልክ በምፈልገው አይነት ሆኖ ወጥቷል። ስለዚህ በእንደዚህ አይነት ማጥለያ አድርገን እናጠለዋለን። በጨርቅ ማለት ነው። በማጥለያ ብንጠቀም አይወርድልንም፣ በጣም ወፍራም ስለሆነ ጄሉ ማለት ነው። ስለዚህ በእንደዚህ አይነት ጨርቅ አድርገን በደንብ ጄሉን ጨምቀን አውጥተን ለፀጉራችን እንጠቀማለን። ስለዚህ ተልባ በጣም የሚጠቅም የምናውቀው ነው። በተለይ ለብዛት እኛ ውጤቱን ያየንበት ነው። አሁን ይሄን የምነግራችሁ ፀጉራችሁ ብዛቱ ለቀነሰበት ይሄን ተጠቀሙና ውጤቱን ስታዩ ታመሰግኑኛላችሁ። በጣም እኛ ተጠቅመን ውጤት ያገኘንበትን ነው ይዤላችሁ ለእናንተ ያመጣሁት። ዛሬ የልጄ ፀጉር ላይ እየተጠቀምኩ ፍሪዝ እያደረኩ ነው ማሳያችሁ። ይሄ ለመዋቢያም ለፀጉርም እድገት ለብዛቱም የሚሆን ነው። እንደዚህ ልክ እንደምታዩት አልነበረም ፀጉሯ። ተልባን በደንብ ነው የምጠቀምላት። እሷ ላይም እኔ ላይም ውጤት ያየነው ነው። ዛሬ ደግሞ በተልባ ፍሪዝ አድርገን የምንዋብበትን ነው ማሳያችሁ። ስለዚህ የተለያዩ ኬሚካል ውስጣቸው ያሉ ፍሪዝ ማድረጊያዎች እንደ ላታ ቦዲ አይነቶችን እኔ ተጠቅሜያለሁ። ፀጉሬን በጣም ነው የጎዳው። ተልባ አድርጌ ግን ስጠቀም በጣም ፀጉሬ ተመለሰ። ብዛቱም ቁመቱም የሷም ልክ እንደዚህ እንደምታዩት ቆንጆ ሆኖላታል። በዚህ መልኩ አርገን ፀጉራችንን ፍሪዝ አርገን መዋብና ፀጉራችንን እንዳይጎዳ ማድረግ እንችላለን። እንደዚህ አድርጌ እየቀባሁላት ነው አሁን። ስለዚህ ይሄንን እየጠቀለልኩኝ ፍሪዝ እስከሚደርቅና እስከሚይዝላት አቆየዋለሁ ማለት ነው። ስለዚህ ተልባ ብዙ ጥቅም ስላለው ሞክሩት። ውጤቱንም ታዩታላችሁ። ያያችሁትንም ውጤት ኮመንት ላይ ጻፉልኝ፣ ያላችሁንም አስተያየቶች፣ በስራዬ ላይ ያላችሁን አስተያየቶች። ስለዚህ እዚህ ጋር እንጠቀልለዋለን በእንደዚህ አይነት መጠቅለያ አድርገን። መጠቅለያን ባንጠቀም ልክ እንደዚህ አድርገን በፎጣ ነገር ጥቅልል አድርገን አሽተን ስንለቀውም ልክ ሲደርቅ ቆንጆ ፍሪዝ ነው የሚሆነው። ይሄ ለማንኛውም አይነት ፀጉር የሚሆን ነው። ሞክሩትና ውጤቱን ደግሞ ጻፉልኝ። ይሄው ልክ እንደዚህ አድርጌ ጠቅልዬዋለሁ። እሷ ላይ በጣም ውጤት አይቼበታለሁ። በራሴም ፀጉር በጣም አይቼበታለሁ። የተልባን ውጤት በጣም ታምረኛ ነው። እንደውም ብዛቱን በጣም ብዙ ነው። አሁን ፀጉሯ በምታዩት መልኩ ቁመቱም ረጅም ነው። እንደዚህ አድርጌ በዚህ ጠቅልዬዋለሁ። ስለዚህ የግድ እንደዚህ መጠቅለል የለበትም። እንደዚህ በፎጣ አሸት አድርጋችሁ ብትለቁት ቅባት ግን አርጉበት። ወፈር ስለሚል ደረቅ እንዳይልባችሁ፣ ጄሉ ወፈር ያለ ስለሆነ ማለት ነው። ስለዚህ ከኬሚካል ነፃ የሆነ እንዲያርጋችሁ ፍሪዝ አርጋችሁ ፀጉራችሁን መጠቀም ትችላላችሁ። ፍሪዝ ለምትወዱ በዚህ መልኩ አርጌ ጠቅልዬ ጨርሻታለሁ። አሁን እስከሚደርቅ ጠብቃለሁ። ሲደርቅ አብረን እናየዋለን ማለት ነው። ያው እንደዚህ ግን ያው ጊዜ ይፈልጋል። እኔ ትንሽ ፈጠን ብዬበታለሁ። ብዙም አልደረቀም። በዚህ መልኩ ሆኗል ፍሪዙ። ሲሰነጠቅና ሲደርቅ ደግሞ በጣም ነው የሚያምረው። ያው እንዲያርጋችሁ ተጠቀሙ። ቪዲዮንም ከወደዳችሁት ላይክ፣ ሼር አድርጉ። በቀጣይ ደግሞ ሌላ ቪዲዮ ይዤላችሁ እመጣለሁ። ስለዚህ ያላችሁን አስተያየት ጻፉልኝ።